አንዳንድ ቀን እግዚአብሔር ምን ያህል እንደሚወደኝ ሳስበው ያስቀኛል። አሁን ለምሳሌ ትናንትና 500 ሊትር የሚይዝ ሁለት ትላልቅ በርሚል መግዛታችንን ነግሬያችሁ ነበር። ከዛ ማታ የምታስታውሱት ከሆነ በርሚሉን እየሞላው ልብስ ያለበስኩት በጣም ሙቀት ስለሆነ የቀረበልኝ እና ገዝተን አልነበረ ውሃ እየሞላን ውሃው ፈሶ ማታ ራስ አልሰራ ምናምን ብዬ ስነጫነጭ ነበር። ያንን ውሃ እያነሳው እያለ ስልክ ተደወለልኝ ማለት ነው። ስልክ ተደወለልኝና አንስቼ ሄሎ ስል የውሃ ልማቱ ልጅ ነው። የውሃ ልማቱ ስላችሁ እዚህ አካባቢ ያለው ውሃ ልማት ላይ የሚሰራ ልጅ ነው እና ዮናስ ፓምፑ ላይ ችግር ስላጋጠመ ምናምን ለአንድ ለሶስት ቀን ውሃ ሊጠፋ ይችላልና ውሃ ቅዳ አዘጋጃለኝ። እነዚህ በርሚሎች ከመምጣታቸው በፊት የነበረን 30 ሊትር ጀሪካን የሚይዝ ውሃ ነው ማለት ነው እና ልቀዳ የምችለው 30 ሊትር ብቻ ነበር ማለት ነው። እግዚአብሔሩ ግን ውሃ እንደሚጠፋ ለሶስት ቀንና ለአራት ቀን ቀድሞ ስላሰበ በአንድ ወዳጄ በኩል 500 ሊትር የሚይዝ 1000 ሊትር ጀሪካን በጊዜው ውሃ ከመጥፋቱ በፊት በጊዜው እኔ ጋር ደረሰ ማለት ነው። እነዛን ጀሪካኖች ልክ እንደመጡ ነው ውሃ የሞሏቸው ማለት ነው። ውሃ ይጠፋል ብዬ ማስብ ያደለም ምናምን ማለት ነው። እኔ ሞልቼ ከጨረስኩኝ በኋላ ውሃ ጠፋ ማለት ነው እና ከዚህ በኋላ ለሶስት ቀንና ለአራት ቀን አካባቢው ላይ ውሃ አይኖርም። እግዚአብሔር ያሳያችሁ። እነዚህ ጀሪካኖች ባይኖሩ ይኖሩ እነዚህ ጀሪካኖች በጊዜ ባይደርሱልኝ ኖሮ እንዴት እንደምሆን ማለት ነው እና እግዚአብሔር በጣም ነው የሚወደኝ። ታምራቱ እንደቀጠለ ነው በየጊዜው ማለት ነው እና አሁን የ1000 ሊትር ውሃ ባለቤት ነኝ ማለት ነው። ውሃ በሌለበት ቦታ ላይ ይሄ ጾም መግባቱ በጣም ደስተኛ የሚያደርጋቸው ውሾቼን እንደሚሆን እርግጠኛ ነኝ። ያው እንግዲህ የእንቁላል ቁጥራችን እየተጠራቀመ ስለመጣ ቀንሰን ቀቅለን እናበላቸዋለን ማለት ነው። ውሾቹ የአቅማቸውን ሁሉ ሞክረዋል። የቻሉትን ያህል ዶሮ ገለዋል። ቢሆንም ጥጃ ጠባ ሆድ ገባ ነውና የሚለው ተረቱ። ያው ልጆች ያረዱ የእነሱ መብላት የኔ መብላት ነው፣ የእነሱ መጥገብ የኔ መጥገብ ነውና እንግዲህ የልፋታቸው ውጤት ስለሆነ ቢያንስ ዛሬ 6 እንቁላል እንቀቅልላቸዋለን ማለት ነው ለውሾቹ። ከዚህ በፊት ነግራችሁ ነበር፣ ግቢውን እያስመነጠርኩ ነው ብያችሁ ነበር እና አሁን የግቢው ምንጣሮ የደረሰበትን ላሳያችሁ። የምታዩት እኔ የምኖርበት ቤት ነው። ይሄኛው ደግሞ በረቱ ነው ማለት ነው፣ ያሰራሁት በረት። ከዛ እንደዚህ ሆነና ይሄ የምታዩት ጠቅላላ እዛ ጫፉ ድረስ ማለት ነው። በነገራችን ላይ በዚህ ሰዓት ፍየሎቹንና በጎቹን ይዤ ወጥቼ እንትን እያሉ ነው፣ ግቢ ውስጥ እየተዝናኑ ነው ማለት ነው። ስለዚህ በዚህ መልኩ ይላችሁ አሁን ይሄ ጠቅላላ የምታዩት ይሄ ግቢው ነው ማለት ነው። ወደ ላይ እየወጣው እንዳላሳያችሁ ፍየሎቹ እንዳያመልጡኝ ነው። አጠቃላይ ግቢው አሁን በዚህ መልኩ ተመንጥሯል ማለት ነው። ሁሉ በዚህ በኩል ተመንጥሮ ሁሉ ነገር ባዶናል። ነገ ከነገ ወዲያ ይሄን ቦታ ነው እንትን ተክለበታለን ብዬ ማስበው ማለት ነው። አትክልት ፍራፍሬ እንተክልበታለን ብዬ ማስበው ቦታ ይሄ ነው። እቺ ሜዳ የምታዩት ማለት ነው ከቤቱ ላይ ነው ያለችው እና እቺ ሜዳ ነገ ከነገ ወዲያ እናንተ ስትመጡ ካምፒንግ ነገ ከነገ ወዲያ እናንተ ስትመጡ እዚህ ጋር ነው ድንኳን ጥላችሁ የምታድሩት ማለት ነው። እዚህ ጋር ድንኳን እንጥልና ሜዳዋን እናስተካክላታለን። ከዚህ ወደዚህ ያለው ወደ ምንድን ነው ከዚህ በቤቱ በኩል ወደዛ ያለው እይታ በጣም የሚገርም እይታ ነው። ስለማላሳይጋችሁ ነው ነገሮች ሲስተካከሉ ድረስ። ስለዚህ እዚህ ጋር ነው እናንተ ድንኳን ጥላችሁ የምትቀመጡት። እዚህ ጋር ነው እራት የምንበላው፣ እዚህ ጋር ነው እሳት እያነደድን ጊዜ የምናሳልፈው ማለት። ለማንኛውም የግቢው መነጣሩ ይሄን ይመስላል። በግና ፍየሎቹ የሚዝናኑት እዚህ ነው ማለት ነውና ያው እንደምታዩት ትንሽ የማይባል ቦታ ነው። እንደ ሁልጊዜው ቀን ላይ እንቅልፍ ሲወስደኝ መተው የሚያዩኝ ወፎች ዛሬም መተው ነበርና ድንገት ስነቃ ነው ያዩዋቸው። ከዛ በኋላ ነው መቅረጽ የጀመርኩት። ምን ያህል እንደቆዩም አላውቅም እውነቱን ለመናገር። የሆነ ቀን ላይ የወፍ ቋንቋ የቻልኩ ጊዜ ማለት ነው አናግራቸዋለሁ በወፍ ቋንቋ። ምን እያሰባችሁ ነው መታችሁ የምታዩኝ ብዬ እና ዛሬም ከእንቅልፌ ስነሳ ቀን ላይ ተኝቼ ነበርና በጣም አድካሚ ቀን ነበር ዛሬ። በጣም አድካሚ ቀን ነበር። እስከ ዛሬው ሁለቱም ወፎች ነበሩ ማለት ነው ቤት ውስጥ እና የተለመደ ቦታቸውን ይዘው ቁጭ ብሎ እያዩኝ ነበር። ለማንኛውም አንድ ቀን ምክንያታቸውን ጠይቀን እነግራችኋለሁ። ፍየሉን በተሳካ ሁኔታ ፉጨት ማስተማር ችያለሁ። በጎቹ ግን እስካሁን አልለመዱም፣ ግራ ገብቷቸዋል ምን እንደሆነ። በእርግጥ ከፉጨቱ በኋላ ምግብ እንዳለ ስላወቁ ቀስ ብሎ ነው የመጡት። ፍየሉን ግን አይታችሁታል፣ በጣም ምን ያህል ደስተኛ ሆኖ እየዘለለ እንደሚመጣ ማለት ነውና ሲስም አውጡለት። ማን ብለን እንሰይመው ይሄን ደስተኛ ፍየል? 4 ሰዓት ተኩል ሆኗል። ጠዋት 12 ሰዓት ይወጣል። የዶሮውን ቤት ውጩን ሽቦ እያለበስኩ ማለት ነውና በዚህ መልኩ ከጣራው ስር ሽቦ አድርጌያለሁ።
የሚታያችሁ ከሆነ በዚህ በኩልም ለክፉም ለደጉም እያንዳንዱ ብረት ጀርባ ሽቦ አድርጌያለሁ ማለት ነውና ይህንን ዛሬ ዶሮቹ እዚህ ማደር ይችላሉ ብዬ አምናለሁ። ሸለምጥማጥ እንደዚህ ለፍሰን ከበላብን እንግዲህ ይሄ እግዚአብሔር መልካም ፈቃድ ሆኖ ነው የተበሉት ማለት ነው እንጂ ከኛ ድክመት አይደለም ማለት ነውና ቤት ውስጥ ገብቼ ነው እየሰራሁ የነበረው ማለት ነው። ለማንኛውም ዛሬ ዶሮቹ እዚህ ያድራሉ ማለት ነውና እንኳን ደስ ያላችሁ፣ እንኳን ደስ ያለን። የዶሮ ቤቱን ማጠናቀቅ ችለናል ማለት ነው። ሰላም እንዴት አደራችሁ? እንትን ገዝቼ ነበር ምጥሎስ የሽምብራ ደፈጫ ነው ምናምን የሚባለው። ከዛ በእኔ ቤት ማራቄ ነው እንደዚህ እዚህ ጋር መስራቴ። ከዛ እዚህ ጋር አስቀመጥኩት ማለት ነው። ከዛ ጠዋት ስመጣ መሬቱ የሚታያችሁ ከሆነ ጠቅላላ ዘርግፈውት መሬቱ ላይ ኦልሞስት በጣም ከግማሹ ላይ ፈሷል ማለት ነው። ስለዚህ ከመክሰሬ በፊት ሁሉ ለሙሉ ብዬ ግንባሬ ምናምን ብታዩት በጣም የተሸከምኩበት ነው ይሄ። ከዛ ምን አደረኩኝ እዛ ላይ እንትን ሰራው ማለት ነው። ድሮስም የእንጨት ተብራ እና ከዚህ አንስቶ እዛ ላይ ወስዶ መስቀል በዚህ ወጥቶ በስማ በጣም ከባድ ነበር። እግዚአብሔር ጉልበቱን ሰጥቶኝ ሁለቱንም ማዳበሪያ አውጥቼ ሰቅየዋለሁ ማለት ነውና ለሌላ ጊዜ ማለት ነው። ፍየል ምንድነው ፍየል ተንኮለኛ ነው በግ የዋህ ነው ብላችሁ በነገራችን ላይ በጓ ነው የደፋችሁ። ምንድነው ፍየሎቹን አስራያቸው ስለነበር ቤት ውስጥ ማለት ነውና በጓ አደፈው ምናምን ብዬ ነበር ያሰብኩት። ይኸው በጠዋት አንገቴን አሞኛል ማለት ነው የተሸከምኩበት። ማንኛውም ጠዋት ከእንቅልፌ እንደተነሳው የደረሰኝ ስራ ይሄ ነው ማለት ነው። በእኔ ቤት የመጣሁት ቼክ ላደርጋቸው ምናምን ማስረዳት ግን የጠበቀኝ ስራ ሸክም ሆነ።